ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ተኝተው ነበር። ጀባ ይበለው ያ አላህ ልጆች የሌሉትን አላህ ልጅ ይስጠው፣ ትዳር የሌለውን አላህ ትዳር ይስጠው፣ በትዳር ላይ የማይግባቡትን አላህ ያግባባቸው። አንተኑ ፍለጋ ጨርቄን ማቄን ትቼ ሀገሬን ለቅቄ እቤትህ መጥቼ ለበይከ ያ አላህ ይኸው መልስ ሰጠው። ቤትህን ልዘይር ሁሉን ጥዬ መጣው። ዑምራዬን አርጌ አንተኑ ፍለጋ ውዱን ነብይህን ልዘይር ስተጋ። የትም አገር ሴት የማላቀው ከተማ ሴት ጉግል አድርጌ የምበላ ሙስሊም ምግብ ቤት። ለምን ሐራም ነገር አያረጉም እነሱ? ሐላል ነው፣ ኤቭሪቲንግ ሐላል ነው የሚያደርጉት። ሙስሊም ስለ የዝም ብሎ ሂጃብ ሳያደርግ ምናምን እየዘለለ የሚኖረው በየጭፈራ ቤቱ የሚጨፍረውን አይደለም። ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትርን ነው። ዱዓ ላደርግላችሁ ነው። ሁላችሁም አሚን በሉ። እዚህ ቤት እንግዲህ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ይህም ቤት ለመምጣት ለማየት ሞክራችሁ ወይም ደግሞ ፈልጋችሁ ያልተሳካላችሁ አላህ ያሳካላችሁ ያ ረበል ዓለሚን። የታመመ አላህ አፊያ ያድርገው፣ እንደዚህም ደግሞ የተቸገረን አላህ ያክብረው ያ ረቢ። የታሰረውን አላህ ያስፈታው፣ የተሰደደውን አላህ ለቤቱና ለሀገሩ ለቤተሰቦቹ የሚበቃ አላህ ያድርገው ያ ረብ። በቤት ኪራይ እየተሰቃየ ያለ የግል ቤቱን አላህ ጀባ ይበለው ያ አላህ። ልጆች የሌሉትን አላህ ልጅ ይስጠው፣ ትዳር የሌለውን አላህ ትዳር ይስጠው፣ በትዳር ላይ የማይግባቡትን አላህ ያግባባቸው። እንደዚሁም ልጅ ወልዶ ደግሞ የልጅ መሃን የሆነ ወይም ደግሞ ወልዶ ልጅ ያልወጣለትን አላህ ልጅ አላህ ያስተካክልለት ያ ረበል ዓለሚን። ሀሳብ ጭንቀት ያለበትን አላህ ያስወግድለት። በዕዳ የተወጠራችሁ አላህ ዕዳችሁን ይክፈልላችሁ፣ ከዕዳ ነፃ አላህ ያደርጋችሁ ያ ረበል ዓለሚን። ያ አላህ ስነ ምግባር የጎደለንን አላህ ስነ ምግባራችንን አላህ ያሟላልን። የስነ ምግባር ባለቤቶች አላህ ያድርገን፣ የተቋዋ ባለቤት አላህ ያድርገን። ጀነተል ፊርዶስ አላህ ይወፍቀን ያ ረበል ዓለሚን። ደስተኛ በዱንያም በአኺራም ደስተኛ የሆነ ህይወትን ምንኖር ምንመራ ሰዎች አላህ ያድርገን ያ ረበል ዓለሚን። ያ አላህ ደስተኛ በዱንያም ደስታ በአኺራም ክብረት ፍቅር የምናገኝ ሰዎች አላህ ያድርገን። የአላህን ፊት የምናይ ሰዎች አላህ ያድርገን። የነቢ ጎረቤት የምንሆን ሰዎች አላህ ያድርገን ያ ረበል ዓለሚን ያ ረበል ዓለሚን። ዱንያ አኺራችንን አላህ ይሳምርልን፣ አላህ ይክፈትልን፣ አላህ ይክፈትልን። ስራ የተበላሸብንን አላህ ይክፈትልን። በዕዳ የተወጠርን አላህ ከዕዳ ነፃ አላህ ያድርገን። ከራሳችን አልፎ የሰዎችን ዕዳ የምንከፍልበትን ቁዋ አላህ ሂላውን አላህ ይወፍቀን፣ አላህ ይስጠን። ይህን ቤት በየወሩ የምንደጋግመው የምንመጣበት እንደ ጓዳና ሳሎናችን አላህ ያድርግልን ያ ረበል ዓለሚን ያ ረበል ዓለሚን። እንግዲህ ፍልስጤሞችን ጋዛዎችን ነፃ አላህ ያውጣቸው፣ ሱዳኖችንም ደግሞ አላህ ይነስራቸው። አላህ ሀገራቸውን ሰላም አላህ ያድርግላቸው። የኛንም ሀገር አላህ ሰላም አላህ ያድርግልን፣ ሰላም አላህ ያድርግልን። ሀገር ሊበጠብጥ ኡማውን ሊበጠብጥ የተነሳውን በራሱ ጊዜ አላህ ያድርገው፣ አደብ አላህ ይስጠው ያ ረበል ዓለሚን ያ ረበል ዓለሚን። አላሁመ ሰሊ አረ መላ የለም እያልክ ነው አውሎ ሀጂ። ያው እኔ መላለልህ እየመጣው ነው። 6 ሪዝቅ የምታገኝባቸው መንገራቶች እነግርሃለሁ። አንተ ደግሞ ኃላፊነት እዛ 6 ነገራቶች ላይ በቃ የሌለ መወጠር አለብህ ማለት ነው ሀጂ። እነዚህ 6 ነገራቶች ይኸውልህ እኔም እንዳንተ ስራ ስፈታ ቁጭ ብዬ አመጣኋቸው እንዳይመስል፣ ከቁርአን ማስረጃ ያላችሁ ነገራቶች ናቸው ለስድስቱ ማለት ነው። ወደ መጀመሪያው ስንሄድ ተቅዋ ሊኖርህ ይገባል፣ የአላህ ፍራቻ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። ሁለተኛ ደግሞ ተወኩል፣ በአላህ ላይ መመካት ሊኖርህ ይገባል። ወመን የተወከል ዐለላሂ ፈሁወ ሐስቡህ። ሶስተኛው ደግሞ ሰላት ላይ አባቴ ድርድር የለም። በቃ ድርድር ሊኖርህ አይገባም። ሲሪየስ ነው መሆን ያለብህ። ሰላትህን ትተህ የሚመጣ ሪዝቅ የለም። ሰላቱ ቀብለ ኩሊ ሸይ። ለዛ ደግሞ ማስረጃው ምንድነው የሚለው? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ይላል አላህ። አራተኛ ነው አይደል? አራተኛው ደግሞ ኢንፋቅ ሰደቃ መስጠት መቻል አለብህ። አረ ምን ኖሮኝ ነው ሀጂ ሰደቃ ማውጣት እንዳትል። ይኸውልህ ትልቅ ነገር አይደለም። ሰው ብዙ ጊዜ ሰደቃ አውጣ ምናምን ሲባል የግድ ሀብታም መሆን ያለበት ያክል ራሱ ይመስለዋል። አይደለም፣ እንደዛ አይደለም። አታ ካንተ የሚወጣ ነገርም ብቻም እኮ አይደለም። ፈገግታ፣ መልካም ንግግር እኮ ሰደቃ ነው። አንተ አስበህበት እስከሆነ ድረስ ንያ አድርገህ እስከሆነ ድረስ አጅር ታገኝበታለህ። እንደ ሰደቃም ይሆንልሃል ማለት ነው። ካንተ የሚወጣ ነገር ብቻም ላይ አይደለም ማለት ነው። ትንሽም ነገር ቢሆን ሰደቃ መስጠት መቻል አለብህ። ለዛ ደግሞ ማስረጃው ምንድነው?
ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉ ይላል አላህ። አምስተኛ ደግሞ እስትግፋር ማብዛት መቻል አለብህ። ብዙ ጊዜ ወንጀል ሪዝቆች የሚያዙት በወንጀል ምክንያትም ስለሆነ ለሰራሃቸው ወንጀላቶች ወደ አላህ መመለስ አለብህ። እስትግፋርን በደንብ ማብዛት አለብህ። ለዚህ ደግሞ ማሰጀው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሌላው ደግሞ እነዚህን 5 ነገራቶች አድርጌ ቁጭ እላለሁ ብትል ማንም አይሰማም ሀጂ። 6ኛው ነገር ስለሚቀር ማለት ነው። 6ኛው ነገር ደግሞ ሰበብ ማድረስ አለብህ። ቁጭ ብለህ ሪዝቅ የሚመጣ ነገር አይደለም። ሰበብ ማድረስ መቻል አለብህ። ሰበብ ማድረስ ሲባል ደግሞ መጋጋጥ መፍረጥ ምናምን አይደለም። ያዙን ልቀቁኝ አይደለም። ይሄ ትልቅ አይደለም። ራስህን ህይወትን የሚያስከፍልህ ደረጃ አይደለም መድረስ ያለብህ። ትንሽዬ ሰበብ ማድረስ መቻል አለብህ። ለዚህ ደግሞ በደንብ ማሰጃ የሚሆነን የዛኔ መርየም ምጥ ላይ በነበረችበት ታይም የዛኔ አላህ Subhanahu Wa Ta'ala አጠገቧ የነበረ ምግብ ስላስፈለጋት አጠገቧ የነበረ የቴምር ግንድ ነበር። እሱን ትንሽ ነካ እንድታረጉ እንድትወዘውዘው ያዘዘበት ቃል አለ አይደል? ወሁዚ ኢለይኪ ቢጅዝዕ ነኽላ ቱሳቂጥ ዐለይኪ ሩጠበን ጀንያ ብሎ ያላት ማለት በተዘዋዋሪ አንተንም ሰበብ እንድታርስ እያዘዘህ ነው ማለት ነው። ገብቶሃል አይደል? ቁጭ ብለህ የሚመጣ ሪዝቅ የለም ማለት ነው። እነዚህ 6 ነገራቶች ላይ ወጥር ሪዝቅ ይመጣልሃል። ከሳውዲ አሳዛኝ ዜና እየተሰማ ነው ያለው። ትላንት ሌሊት እሁድ ሌሊት ማለት ነው ከመካ ወደ መዲና ይጓዙ የነበሩ የህንድ ዜግነት ያላቸው ሙዕተሚሮች ከ40 በላይ የሚሆኑ በባስ እየተጓዙ ባለበት ሰዓት የሚጓዙበት ባስ ቦቴ ነዳጅ ከጫነ ቦቴ ጋር ግጭት በመፍጠሩ በደረሰ አደጋ ከ40 በላይ የሚሆኑት ወዲያው ህይወታቸው እንዳለፈ እየተነገረ ነው ያለው። የሐረመይን ኦፊሻል ፔጆችም ይዘው ወጥተዋል። እንዲሁም ደግሞ ያው ተጎጂዎቹ አብዛኞቹ ከህንድ ነው፣ ኢንዲያን ፒሊግራሞች ናቸውና ሃይደርባድ ከሚባል ቦታ ነው የመጡት አብዛኞቹና የህንድ ሚዲያዎችን በጣም እየዘገቡት ነው ያሉት። የህንድ መንግስትም ሀዘኑን ገልጿል። ይህ ጉዳት እንግዲህ ይህንን ሁሉ ሰው እንዲገል የሆነበት ምክንያት አንደኛ እነዚህ ሙዕተሚሮች በሌሊት ነበር ይጓዙ የነበሩና ተኝተው ነበርና በመተኛታቸው ምክንያት ግጭቱ ሲደርስ እነሱ ወዲያው ራሳቸውን ለማዳን ገና ሳይንቀሳቀሱ ነው መኪናው በእሳት ኢንገልፍ ያደረገው። ምክንያቱም የተጋጩት መኪና ቦቴ እንደሆነ ነው እየተነገረ ያለው። ሰው እሳት ወዲያው በመያዙ ከ45 በላይ የሚሆኑት ህይወታቸው እንዳለፈ እየተነገረ ነው ያለው። ከዛ ውስጥ እንግዲህ 11ዱ ህፃናት ናቸው፣ 10ዱ ደግሞ ሴቶች እንደሆኑ ነው እየተነገረ ያለው። የሳውዲ መንግስትም ሀዘኑን እየገለጸ ነው ያለው። የህንድ መንግስትም ሀዘኑን እየገለጸ ነው ያለው። ሰዎቹ አትሊስት ዑምራቸውን ከመካ ዑምራቸውን ጨርሰው ነው እንግዲህ ወደ መዲና እየሄዱ በነበረ ሰዓት ዑምራቸውን አድርገው ወደ መዲና እየሄዱ በነበረ ሰዓት ነው ይህ ጉዳት የደረሰው። አላህ መጨረሻቸውንም ሊያሳምርላቸው ሊሆን ይችላል። ኢና ሊላሂ ወኢና ኢለይሂ ራጂዑን ከማለት ውጪ ምንም አንልም። እኛ የአላህ ነን፣ ወደሱም ተመላሾች ነን። ወንድሞቻችንን ደግሞ አላህ እንዲቀበላቸው ዑምራቸውን እንዲቀበላቸውና አላህ የጀነት እንዲያደርጋቸው በጀነት እንዲክሳቸው ዱዓ እናደርግላቸዋለን ማለት ነው። ስቶሪው ገና ዴቨሎፒንግ ስቶሪ ነው። ያው ምንም ማድረግ አይቻልም። እንግዲህ አንተኑ ፍለጋ ጨርቄን ማቄን ትቼ ሀገሬን ለቅቄ እቤትህ መጥቼ ለበይከ ያ አላህ ይኸው መልስ ሰጠው። ቤትህን ልዘይር ሁሉን ጥዬ መጣው። ዑምራዬን አርጌ አንተኑ ፍለጋ ውዱን ነብይህን ልዘይር ስተጋ መዲና መንገድ ላይ በቃ ና ካልከኝ ይኸው መጣሁልህ ታዲያ መንገዶኝ። መቼስ የወጣሁት አንተኑ ፍለጋ እንጂ ጉዳይ የለኝ ድሮም ከዱንያ ጋር መጨረሻዬ እንደው ምን አማረልኝ አንተኑ ፈልጌ ካንተው ስገናኘ። ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትርን ነው። በሰሞኑን የትምህርት ሚኒስትር ባደረገውም ስብሰባ በዛ ላይ ብርሃኑ ነጋ የተናገረው ንግግር ሙስሊሙንና መጅሊሱን አስቆጥቷል። በዛ ላይ የተናገረው ንግግርም እንዲል ነበረ። በሂጃብና በኒቃብ ጉዳይ ላይ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ተስማምቻለሁ፣ ሂጃብና ኒቃብን በትምህርት ቤት ለማስቀረት ማለት ነው። ይህን ጉዳይ ተመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት አሁን አስቸኳይ መግለጫ አውጥቷል። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ የሚገኘው ሙስሊምን ተማሪ ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል። የጠቅላይ ምክር ቤቱ ዋና ፕሬዝዳንት ሀጂ ኢብራሂም ቱፋ እንዳሉትም ከሆነ ሙስሊም ተማሪዎችን ብቻ ባለባበሳቸው ምክንያት እየተደረገባቸው ያለው ዘመቻ እጅግ አስነዋሪም ነው፣ የሀገራችን ተከባብሮ የመኖር እሴትንም የናደ ነው ብለዋል። አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ ሲሆን አንዱን ፈቅዶ አንዱን መከልከል አይቻልም ብለዋል። ሀገር ወዳዱ ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ የሚደረግበትን በደል በትዕግስት ያለፈ ሲሆን የሚመለከተው የመንግስት አካል አስቸኳይ መፍትሄ እንዲያበጅለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአሁኑ ሰዓት ባወጣው መግለጫ
አትቷል። ሙስሊም ጠል መሆኑን በተደጋጋሚ ያሳየን ብርሃኑ ነጋ በሙስሊሞች ላይ ሰሞኑንም ሲቀጥፍ ነበር። ሂጃብና ኒቃብን በትምህርት ቤት ለመከልከልም እየሰራ እንደሆነ ግልጽ እየሆነ መጥቷል። ይሄን ቪዲዮ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። ከላይ የምትመለከቱት ከፍተኛ የቱርክ ባለስልጣን መግለጫ እየሰጠ ባለበት ሰዓት ላይ አዛን ይላል። ታዲያ ምን እንደሚያደርግ አንድ ላይ ተመልክተ ነው እንመለስ። Aslında zamanlama iyi oldu. Şimdi duaya ihtiyacımız olan dönemden geçiyoruz. Bekleyelim biraz. ሱብሃንአላህ አዛን እየተባለ ስለሆነ እናቁማላቸው። ከዛ አዛኑ እስኪጠናቀቅም በዝምታ ቆዩ። ቱርክ ሂጃብ መልበስ የማይቻልባት አዛን ማድረግ የማይፈቀድበት እና ባለስልጣናቶች ዲናቸውን እንዳያንጸባርቁ የሚከለከሉበት ዓመት ሩቅ አልነበረም። ከዛሬ ከጥቂት ዓመታት በፊት እነዚህ ነገሮች ይከለከሉ ነበረ። አልহামዱሊላህ አሁን ግን አዛን ሲባል ትላልቅ ባለስልጣኖች በትላልቅ መድረክ ላይ እንኳን መግለጫቸውን እያቆሙ አዛን እስኪጠናቀቅ ይጠብቃሉ። ሁሉም ነገር ከኤርዶጋን በፊት በቱርክ ውስጥ እጅግ አስቀያሚ ነበረች። ኢንሻአላህ ዓለም በሙሉ በእስልምና ያብባል። ማሻአላህ ያላችሁ ኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። የትም አገር ሴት የማላቀው ከተማ ሴት ጉግል አድርጌ የምበላው ሙስሊም ምግብ ቤት በእውነት የትም አሜሪካ ውስጥ እንኳን ሲሄድ ነኝ ሬስቶራንት መፈልገው የሙስሊም ምግብ ቤት። ለምን ሐራም ነገር አያረጉም እነሱ። ሐላል ነው፣ ኤቭሪቲንግ ሐላል ነው የሚያደርጉት። ስጋ አምኜ የምበላው እኔ ሙስሊም ቤት ነው። ወደድክም ጠላ ንጽህና አለው ምግባቸው፣ ንጽህና አለው። ወይ የፍየል ስጋ ነው ወይ የበግ ስጋ ነው የምታገኘው። ራይስ በዶሮ በፍየል ስጋ። በእውነት የምሬን ነው የምላቸው፣ እግዚአብሔር ምስክሬ ነው። እኔ የትም ሀገር አሜሪካ ውስጥ የሆነ ቦታ ሲሄድ ሰርች አድርጌ መጀመር ካጣው ነው የአሜሪካ ምግብ የምበላው እንጂ ሙስሊም ምግብ ቤት ነው በላው። ጨዋ ናቸው፣ ንጹህ ነው። ለገንዘብ ብሎ ሐራም ነገር ቆሻሻ ነገር አያረጉ። በጣም ነው በቃ ደስ የሚሉኝ። በጣም በቃ ምግባቸው ንጹህ ነው። እኔ የትም ቦታ ስትሄዱ የሙስሊም ምግብ ቤት ብሎ ንጹህ ነው ምግባቸው። አንደኛ በጣም አምላካቸው ይፈራል። ፈርተው ነው የሚኖሩት። ይሄ ዝም ብሎ ሙስሊም ስለ ይሄ ዝም ብሎ ሂጃብ ሳያደርግ ምናምን እየዘለለ የሚኖረው በየጭፈራ ቤቱ የሚጨፍረውን አይደለም። ስሟ መሐመድ ወይ ፋጡማ ተብላ በየክለቡ ምናምን መዘለዋን አይደለም። እንደሱ አይነቷን አይደለም ለኔ። እሱ ኦሬዲ ከአምላኩ የሸፈተ ነው። የሸፈተውን አይደለም ማለት ግን በቃ ፎሎ የሚያደርግ ፈርሃ አላህን የሚፈራ ሰላት የሚሰግድ ሂጃቧን በትክክል ያደረገች እንደዛ አይነት ሙስሊሞች ምግብ ቤታቸውም ስትሄድ ገንዘብ አስቀምጠ ራሱ አይነኩብህም። ገንዘብ በአደራ $1,000,000 ወስደ ሙስሊም ሴትም ትሁን ወንድ ጋር ካስቀመጥክ ከአመት በኋላ ብትመጣ 1 ብር ሳይነካ ይሰጠዋል። ይሄ በትክክል ነው ማለት ነው። በትክክል እኔ አዲስ አበባም እያለሁ ምግብ ምበላው የሙስሊም ምግብ ቤት ነው መበላው። እኔ በጣም ነው የምወዳቸው ሙስሊም በጣም ነው የምወደው ነው በእውነት። ጓደኞቼ ሙስሊሞች ናቸው በጣም። አለባበሳቸው ትላለ ሂጃባቸውን አድርገው በዛ ላይ እንዴት እንደሚያምሩ። አንድ የምታስጠላ ሙስሊም ሴት አይተህ ታውቃለህ? እስቲ ንገረኝ። የምታስጠላ ሙስሊም ሴት አይተህ ታውቃለህ? አለች ወይ የምታስጠላ ሙስሊም ሴት? የለችም። በጣም ነው የሚያምሩት። ላይ በቃ ሲወጡ ምናምን አይናቸው ትላለ ጸጉራቸውን እንኳን አይተናናቅም በሂጃብ ትላለ። አለባበሳቸው ጽድት ብለው ስዕል እኮ ነው የሚመስሉ ሲመጡ። በጣም ነው የሚያምሩት። የት ነህ? የት ነሽ? የት ናችሁ? ቤተሰቦቼ ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሿሿ ውስጥ ትገባላችሁ ማለት ነው። አንደኛ ነገር
መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የት ነሽ የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ከአራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። የት ነህ ካለ ሿሿ ነው። ጣፎን ብትሉት እሺ ነው የሚላችሁ፣ አያትን ብትሉት እሺ ነው የሚላችሁ፣ መገናኛም ብትሉት እሺ ነው የሚላችሁ፣ ሜክሲኮን ብትሉት እሺ ነው የሚላችሁ። አላማው ሌላ ስለሆነ ማለት ነው። ይህንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ነው። ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው። ገፍተው ይጥሏችኋል፣ ህይወታችሁን ይነጥቃሉ። ሞባይላችሁንና ስልካችሁንና ፖርሳችሁን ወስደው አይምሯችሁ። በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ፣ ፌርማታ ላይ ብትሳፈሩ፣ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ። ከተራ ቦታ ላይ ካልተሳፈራችሁ ደግሞ የት ነሽ ብሎ በሚጠራው ሳይሆን ትሄጃለሽ ትሄዳላችሁ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ፣ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው ላለው። አመሰግናለሁ።